እግዚአብሔር ካቆየ መቼም የማንሰማው ጉድ የለም። እስቲ ጉድ እንስማና እንከታተለው። የፖለቲካ ጥያቄ የለንም። የፋኖ ቄሮ ጥያቄ አሁን ላይ የፖለቲካ ጥያቄ የለንም። የፖለቲካ ጥያቄ ጨርሰናል። ታግለናል። ደብተራችን ሱሪ ውስጥ ከተናል። እስክሪብቶ ጆሮ ስር ከተናል። እጃችን አጣምረን በስናይፐርና ታንክ ፊት ቆሞ እንደ ባህር ዛፍ ቅጠል ረግፎ ከነሱ የተረፍነው እንቁ የሆነ ስጋ ለባሽ ኢየሱስ ክርስቶስ መሳይ መሪን አምጥተን ቁጭ አድርገናል። አሁን እኛ ከስር ሆነን ደህንነትን መምጠር ነው። ስጋ ለባሽ ኢየሱስ ክርስቶስ የሚመስል መሪ አመጣል። ማንን ማለት ነው? ጠቅላይ ሚኒስትራችን ዶክተር አብይ አህመድ ስጋ ለብሶ ኢትዮጵያን እያደሳት እየመራት ያለ ኢየሱስ ክርስቶስ ብየዋለሁ። ከፈጣሪ ጋር ፈጣሪም ቃል ነበር አይደለም? ቃልስ ምን ሆነ? ስጋ ሆነ። ስጋ ተመላለሰ አልተመላለሰ? በስጋ ዘመን ቃል ይፈጸም ዘንድ ተፈጽሟል አልተፈጸመም? ተፈጽሟል። ሄዷል። ዳግመኛ እሱን ራሱን ነው የምጠብቀው። ያው በክብር ሲሄድ እንዳያችሁ ደግሞ በክብር እመጣለሁ ብሏል። እሱ አሁን በዳመና ላይ ነው አለ። ፊት ካንተ ጋር ነበር። አሁን የሚመጣው ሲመጣ በክብር ምን ላይ ይመጣል? በክብር መጥቶስ መሬት ይነካል? አይነካም። እሱማ ሌላ ቴዎሎጂ በቃ አይመጣም። በክብር ዳመና ላይ ሆኖ ሙታኖችም ትነሳላችሁ፣ አብሮ ቆሜ ፍርድ ትቀበላለህ ይላል። ፍርድ ሊሰጥ ነው የሚመጣው፣ ሊፈረድበት አይመጣም። አሁን ግን ሀገርን የሚመራ ወክሎልናል እሱ ራሱ። ኢየሱስ ክርስቶስ በአካል መጥቷል እያሉ ነው። በአካል አገሪቷን እንዴ የዓለም የኤደን ገነት ማለት እኮ ኢትዮጵያ ነች። እንግዲህ እንደሰማችሁት ነው። ይህ ሰው ተደጋጋሚ የሱ ቪዲዮዎች መልቀቅ ይታወቃል። ብዙ አወዛጋቢ ጅል መስሎ የሚያስተላልፋቸው መልእክቶች ብዙ አጀንዳ የያዙ ከውስጣቸው ትልቅ ሸክም ያላቸው ቪዲዮዎች ናቸው። ምናልባት አስተውላችሁ ከሆነ ብዙ ሰዎች እያስተዋሉት አይመስለኝም። ሲታይ ገጸ ባህሪው በሞኝ ገጸ ባህሪ ውስጥ ስለሆነ ምንም ዝም ብሎ ተራ አሉባልተኛ ይመስላል። ነገር ግን ወደፊት ሊደረግ የሚችለውን ወደፊት ሊታሰብ የሚችለውን በትንቢት መልኩ እያስተላለፈ ያለ አጀንዳ እየሰጠ ያለ ሰው ነው። ይሄ ሰው ብዙ ሰዎች ምንም የማያውቅ ጅላንፎ ነው፣ ተራ ሰው ነው ብላችሁ ልታስቡ ትችላላችሁ። ግን አይደለም። ትልቅ አጀንዳ እያራገፈ ወደፊት ሊገመት የማይችል ነገር መኖሩን የሚያመለክት ነው። ሲታይ አወዛጋቢ ነው። በጣም ነው እያስገርመኝ ያለው። ወደፊት ደግሞ ስናይ ቪዲዮዎቹን በደንብ ስንገጣጥማቸው ትልቅ መልእክት ያላቸው፣ ትልቅ አጀንዳ ያላቸው፣ በተለያየ መድረክ የሚያስተላልፋቸው መልእክቶች እቅድ ያለባቸው በሱ በኩል የሚተላለፉ መልእክቶች ብዬ ነው የምወስደው። ምናልባት እንደዚህ አይነት ሰዎች የሚያቀርቡት ሰዎችም መቼም ስፖንሰር ሆነው ነው ብዬ ነው የሚያቀርቡት። ዝም ብሎ ለጽድቅ የሚያቀርቡት አይመስለኝም። አጀንዳቸው ሰፊ ነው። ክትትል ይደረግባቸው ብዬ መልእክቴ ማስተላለፍ ፈልጋለሁ። ይቆይ።